በ2026 ዝግጅታችሁ ወይም በ2026 ላይ አንድ ነገር በቁም ነገር ልትይዙ ከፈለጋችሁ ራዕይ ወይም የራዕይ ሰሌዳችሁ ሊሆን ይገባል። የራዕይ ሰሌዳዎች አስማታዊ ናቸው፣ ግን በሚመስላችሁ መንገድ አይደለም። አንድን ነገር በሰሌዳችሁ ላይ ማስቀመጥ ያንን ነገር በአስማት ወደ ህይወታችሁ አያመጣውም። ነገር ግን የራዕይ ሰሌዳዎች ወደ እድልነት የሚመስሉ አጋጣሚዎች ላይ እንድትገኙ የሚያደርግ የተወሰነ አስማት አላቸው። ይህም የሆነው ይህ የካርቶን ቁራጭ አንዳች ኃይል ስላለው ወይም የሆነ ነገር መፍጠር ስለሚችል አይደለም። ይልቁንስ እዚህ ውስጥ ያሉትን እንቅፋቶች አንዴ ካስወገዳችሁ እናንተ ማንኛውንም ነገር ማድረግ ስለምትችሉ ነው። አሁን ኢንተርኔት ላይ ስለ ራዕይ ቦርዶች ብዙ ቪዲዮዎች አሉ፣ ግን ዛሬ የ2026 የራዕይ ሰሌዳዬን ልሰራ ነው። እናም ይሄን አብረን ስንሰራ የቪዥን ቦርዶችን እውነተኛ ኃይል እንመለከታለን። ለምን እንደሚሰራና ለአዲሱ ዓመት የምታደርጉትን እጅግ በጣም አስፈላጊ ነገር እንዴት እንደምታደርጉት አሳያችኋለሁ። ሰላም፣ እንኳን ወደ ቻናሌ በደህና መጣችሁ። ከኔ ጋር ብዙ ነገር እናያለን፣ እንማራለን፣ እንሰራለን፣ ትልቅም ቦታ እንደርሳለን። አዲስ ዓመት ሲመጣ የራዕይ ሰሌዳዬን ለመስራት ትኩስ ጅማሬ እንደሆነ ይሰማኛል። በዚህ ዓመት የሰራሁትን የራዕይ ሰሌዳዬን ስመለከት እውነትም በራዕይ ሰሌዳዬ ላይ ያለው እያንዳንዱ ነገር እውነት ሆኖ ተከስቶ አግኝቼዋለሁ። ያው አምላኬን በጣም ነው የማመሰግነው። ገና ያልደረስኩበት ነገር ካለ ደግሞ ለአዲሱ ዓመት በእቅዴ ውስጥ እንዳለ እመኑ። ግልጽ ራዕይ፣ የጠራ ራዕይ ሲኖራችሁ እና ወዴት እንደምትሄዱ በትክክል ስታውቁ አእምሯችሁ በዙሪያችሁ ያሉትን አጋጣሚዎች እንዲህ ላይ አዲስ አስተሳሰብን እየገጠማችሁ እና አእምሯችሁን እያሰለጠናችሁት ነው። አጋጣሚዎች ሁሌም በዙሪያችን አሉ፣ ብዙ ናቸው። ግን እናንተ ከነዚህ ነገሮች ጋር በአሰላለፍ ወይም አላይመንት ስላልሆናችሁ አታስተውሏቸውም። እነዚህን አጋጣሚዎች ከሚያይ ሰው አቋም ወይም እነዚያን አጋጣሚዎች ከሚያገኝ ሰው ቦታ ሆናችሁ እያሰባችሁ አይደለም። ስለዚህ የእድል እጥረት አይደለም፣ የዲሲፕሊን የፍላጎት ኃይል እጥረትም አይደለም። ግልጽ ራዕይና ጠንካራ ምክንያት ስለሌላችሁ ነው። የራዕይ ሰሌዳዎች ወይም ራዕያችሁ ነው የሚያሻግራችሁ። በየዓመቱ መጨረሻ ላይ መሆን የምትፈልጉትን ሰው አስባችሁ ሩቅ ላይ እንዳለ ከማየት ይልቅ የጠራ ራዕይ ሲኖራችሁ ያንን አሁን መግለጽ ትችላላችሁ። አሁን ያንን ሰው መሆን ትችላላችሁ። አንዴ ይሄን ካደረጋችሁና ከምትፈልጉት የወደፊት ህልምና ግብ እና ህልሞች ጋር ባሰላለፍ ከሆናችሁ እድሎችን በየቦታው ማስተዋል ትችላላችሁ። መሰናክሎች፣ ችግሮች፣ ፈተናዎች የማይቀሩ ናቸው። ሁላችንም ያጋጥሙናል። ነገር ግን ከራዕያችሁ ጋርና ከግባችሁ ጋር ባሰላለፍ ስትሆኑ እነዚህ ነገሮች አሁን ትርጉም አላቸው፣ ዓላማ አላቸው። እናም ወደ ኋላ ከመጎተት ይልቅ ወደፊት ይገፋቸዋል። ብዙዎቻችን የምንጨነቀው እና ትኩረት የምናደርገው በተሳሳተ ነገር ላይ ነው። ውጫዊ ዓላማችንን ለመለወጥ እንተጋለን። ሰውነታችንን፣ ገቢያችንን፣ በዙሪያችን ያሉትን ሰዎች ለመለወጥ እንሞክራለን። ውጫዊ እንዲለወጥ እናስገድዳለን። ነገር ግን በውስጣችን ያለውን ነገር ለመለወጥ ጊዜ አንወስድም። እዚያ ውጭ ያለው ነገር ሁሉ ከተለወጠ በኋላ እኛ የምንለወጥ መስሎ ይሰማናል። ግን እውነታው የተገላቢጦሽ ነው። የ2026 ግቦቻችሁን አስቡ። ያልተሳካው ምክንያት ከራሳችሁ ውጪ ባለ ምክንያት ሳይሆን በራሳችሁ አስተሳሰብ ምክንያት ነው። ከራሳችሁ ጋር እውነተኛ ሁኑ። በውጫዊ ሁኔታዎች የተነሳ ነበር ወይስ ከቁጥጥራችሁ ውጪ በሆኑ ነገሮች ነው? ወይስ ራሳችሁን ጠርጥራችሁ ወይም ይሄ በጣም ብዙ ስራ ነው ለእኔ አይገባኝም ብላችሁ በምታስቧቸው ጸጥ ያሉ ጊዜያት ነው? ልታደርጓቸው እንደሚገባችሁ የምታውቋቸው ነገሮች ስታደርጉ የምትቀርቧቸው ጊዜያት ናቸው። ግቦችን ከማሳካትና የምትፈልጉትን ህይወት ከመፍጠር ወደኋላ የሚጎትቷችሁ። እናም ያ ሁሉ ውስጣዊ ነው፣ በዚህ ምክንያት ነው ወይም በዛ ምክንያት ነው ብላችሁ ልታስቡ ትችላላችሁ። ግን አእምሯችንና አንጎላችን የሚሰሩበት መንገድ እኛን ለመጠበቅ ነው። ስለዚህ ባለንበት እንድንቆይ ማንኛውንም ሰበብ ሊሰጠን ይችላል። ይሄ ሰው በሰራው ነገር ወይም ሁኔታዬ ጥሩ ስላልሆነ እንዲህና እንዲያ ማድረግ አልቻልኩም ብላችሁ የምታስቡ ከሆነ በጥልቀት አስቡበት። ምክንያቱም አንጎላችሁ ምናልባት በቂ አይደለህም
ወይም አይደለሽም። ምናልባት አካባቢህ ወይም አካባቢሽ፣ ምናልባት አባት ወይም እናት ወይም አጎት ወይም በሌላ ነገር ምክንያት ይህን ማድረግ አትችልም የሚልባቸው ጊዜያት ናቸው። ወደ ኋላ የሚጎትቷችሁ፣ እንቅስቃሴ አልባ የሚያደርጓችሁ እናም የሚያጣብቋችሁ። ያም ሁሉ ነገር የሚሆነው በአእምሮ ውስጥ ነው። የራዕይ ሰሌዳዎች እጅግ በጣም ኃይለኛ ናቸው። ወይም ራዕይ፣ ህልም፣ የወደፊት የምትሄዱበትና የምትሰሩበት ነገር እና የዛ የተሻለ ነገር እናንተነታችሁ ግልጽ ምስል መኖር። ራስን የመጠራጠር ወይም ራስን የማበላሸት ስሜት በሚገጥሟችሁ እያንዳንዱ ጊዜዎች ላይ እንድታልፉ ይገፋል። ከባድ ጊዜያት፣ በወደቁ ቀናት፣ በትግልና በውድቀት ውስጥ ያሻግራል። ጠንካራ ምክንያት ሲኖራችሁ ይገፋቸዋል። ለራሳችሁ ራዕይ ስትፈጥሩ የጠራ ራዕይና ይህን ነው መሆን የምፈልገው እናም እዛ ነው መድረስ የምፈልገው ስትሉ አንጎላችሁ ይህንን አዲስ ሁኔታ፣ ይህንን አዲስ ውጤት እንደ መደበኛ እንዲያውቅ እያሰለጠናችሁት ነው። ስለዚህ ራዕያችሁ ሩቅ እንዳለ ከማሰብ ይልቅ ወደ አሁኑ ህይወታችሁ ታመጡታላችሁ። ያንን ጉልበት እዚህ አምጥታችሁ ከዚያ ቦታም ሆናችሁ ማሰብ ትጀምራላችሁ። ከዚያም ቦታ ሆናችሁ ማሰብ ስትጀምሩ አጋጣሚዎች እንደ አስማት ነው በዙሪያችሁ ያሉትን እድሎች ሁሉ ማስተዋል ትጀምራላችሁ። ያልነበሩ ሳይሆን እናንተ ከዛ ቦታ ሁኔታ እነዚያን ነገሮች ከሚያገኛቸው ሰው ቦታ ሆናችሁ እየሰራችሁ ስላልነበራችሁ ነው። የራዕይ ሰሌዳችሁን መመልከት አዎንታዊ ቃላትን በመናገር ራስን መጠራጠር እየቀነሰ ይሄዳል እና የራሳችሁ ምስል ይቀየራል። አዎ ተግባር ይጠይቃል። ግልጽ ነው፣ አንድ ሰው ሊያደርገው ይገባል። ግን ከግብና ከራዕይ ጋር ያለው ነገር በጣም አስቸጋሪ ይሆናል። በጉዟችሁ ላይ ህልምና ግባችሁ በጣም ራቅ ያለ የሚመስልበት እና የሚሰማችሁ ስሜት ከራዕያችሁ እና ከግባችሁ ከእንግዲህ የሚያስቆጭ የማይመስልበት ደረጃ ላይ ትደርሳላችሁ። ያው መጽናት አለባችሁ። ራዕይ፣ ግብ እና ለምን የሚል ምክንያት መኖር ይህን እንድታልፉ ይረዳል። የራዕይ ሰሌዳዬን ስሰራ በየቀኑ ማየት የምችልበት ቦታ ማስቀመጥ እወዳለሁ። ጠዋት ከእንቅልፌ ስነሳ የማየው ነገር ነው። ስለ ራሴ ያለኝን ሀሳብ ወይም ማስተሳሰብ ማይሰልፍ ኮንሰፕት ካለፈው ዓመት ጋር አንድ አይደለም። ምክንያቱም እችላለሁ ብዬ ለራሴ ስለነገርኩት ነው። በምሰራው ነገር ሁሉ ጥሩ እንደሆንኩኝ ለራሴ አረጋግጫለሁ። ይህም በአንድ ቀን የመጣ ነገር አይደለም። በአንድ ቀን ውስጥ አልነቃሁም። ይልቁንስ በልምምድ ነው። በየቀኑ በመነሳት ራዕይን በማስታወስ ያንን ጉልበት በመላበስ እናም ስራውን በመስራት ነው። አሁንም ስራውን መስራት አለባችሁ። የራዕይ ሰሌዳዎች በእውነት አስፈላጊ ናቸው። በሳይንስ የተረጋገጠ ነው። ወሬ ብቻ አይደለም። በህይወቴ ውስጥ ሲሰራ ይቻለሁ። ሲከሰት ያየሁት ወይም የሰማሁት ነገር ብቻ አይደለም። በራሴ ህይወት ላይ ያጋጠመኝ ነው። አምላክ በህይወታችሁ ውስጥ ራዕይ ወይም ህልም አስቀምጦ ያንን የማሳካት ችሎታ አይነሳችሁም። አንድን ነገር ለማድረግ ልባችሁን አዘጋጁ እና እሱንም ለማድረግ ወስኑ። የራዕይ ሰሌዳችሁን በመስራት እሱን ለማድረግ ወስናችኋል ማለት ነው። በአምላክ አምናችሁ በየቀኑ ተነስታችሁ ስራውን ስሩ። ማንኛውም በልባችሁ ያለውን ነገር ትምህርት ሊሆን ይችላል፣ ስራ ሊሆን ይችላል፣ አዲስ ነገር መጀመር ሊሆን ይችላል። የድካማችሁን ፍሬ ታያላችሁ። ህይወታችሁን ወደ ተሻለ የሚቀይር የሚያነሳ ነገር ላይ በየቀኑ የምታፈሱትን የጥረታችሁን ዋጋ ታገኙታላችሁ። የጊዜ ብክነት አይደለም፣ ሞኝነትም አይደለም። እናም በሰሌዳዬ ላይ ከተሰቀሉ ፎቶዎች እጅግ የላቀ ነው። ብዙ አወራሁ፣ ግን አሁን የራዕይ ሰሌዳዬን መስራት እንጀምር። ስንሰራም ደግሞ የራዕይ ሰሌዳዎች ለምን እንደሚሰሩ ትንሽ እናወራለን። የመጀመሪያው ያው በመጻፍ ነው፣ በማሰላሰልም ነው። የት እንዳላችሁ እንኳን ካላወቃችሁ ወዴት መሄድንና ምን ማድረግ እንዳለባችሁ እንዴት ልታውቁ ነው? በመጻፍም የት ማደግ እንዳለብኝ፣ ምን ማድረግ እንደምፈልግ አውቃለሁ። ራሴን በትኩረት እመለከታለሁ። ራሴንም በስህተቴ እወቅሳለሁ እና ማድረግ ያለብን ከራሳችን ጋር እውነተኛ መሆንና በአንዳንድ አካባቢዎች እየዘገየን መሆኑን ለራሳችን መንገር ነው። ታሪካችሁን እንደገና መጻፍ ማለት ጽሑፍ ብቻ መጻፍ አይደለም። ይህ በአንድ ዓመት ውስጥ ወይም በሚቀጥሉት 5 ዓመታት ሊሆን ይችላል። እንዴት እንደምታይ፣ እንዴት እንደምሄድ፣ እንዴት እንደምነጋገር፣ ያሳካኋቸው ያላደረኳቸው ነገሮች፣ በጥሬው ማንኛውም እና ሁሉንም ነገር፣ ጓደኞቼ እነማን እንደሆኑ፣ የት እየተጓዝኩ፣ ሁሉንም እጽፋለሁ። ፕላን አደርገዋለሁ።
ሁሉም የሚጀምረው እዚህ ውስጥ ነው። ስለዚህም ምንም ትርጉም የሌላቸው ስዕሎች ለመምረጥ ወደ ፒንትረስት አንሩጥ። የራዕይ ሰሌዳዎች የእኛን ለምንና ግባችንን በእይታ የሚያሳይ ነው። ወደምፈልገው ቦታ ራስን የምወስደው እኔ ብቻ እንደሆንኩኝ ተረዳ። የተሻለ ስሜት እንዲሰማኝ እንደምፈልግ እናም በውስጤ ችሎታ እንዳለ አውቃለሁ። ህልምና ግብ እንዳለኝ አውቅ ነበረ። ስለዚህ ታሪኬን እንደገና ለመጻፍና ለራሴ ራዕይና የሚሄድበትን አቅጣጫ መስጠት፣ የምገፋበትን ነገር መስጠት፣ የምገፋበትን ምክንያት መስጠት በየቀኑ ተደስቼና አመስጋኝ ሆኜ እንድነሳ አድርጎኛል። ለህይወቴም አላማና ትርጉም አለኝ። ስለዚህም ይህ ከማኒፌስቴሽን ዘዴ በላይ ቁልፍ ነው። አዲሱ ዓመት ከመፍራት ይልቅ ለቀጣይ ዓመት እንድደሰት ያደርገኛል። ስለዚህም በአጭሩ ማሰላሰል እና ሀሳባቸውን በወረቀት ላይ ማስቀመጥ ጠቀሜታ አለው። ስለዚህ ያው ታሪኬን እንደገና ጽፌ ጨርሻለሁ። አሁን የማደርገው ወደ ፒንትረስት ሄደን እኔ የምፈልገው ግብ ህልሜን ያለበትን ፕሪንት አድርገን እናወጣለን። ያው የራዕይ ሰሌዳዬን አላሳያችሁ፣ ምክንያቱም ራዕያችሁን፣ ግባችሁን፣ ህልማችሁን በልባችሁ ብቻ ቅርብ አድርጋችሁ መያዝ እንዳለባችሁ አምናለሁ። ሰሌዳችሁ ለራሳችሁ ብቻ። የዚህ ቪዲዮ መጨረሻ ነው። እስከ መጨረሻ ቆይታችሁ ስላያችሁት በጣም አመሰግናለሁ። እያንዳንዱ ግብ እንድትደርሱ፣ ለራሳችሁ እንድትገረሙ እና ችሎታችሁን እንድታውቁ ይረዳችኋል። ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ።